የማታንቀላፋ ትጉህ እረኛችን ዘመናት የእግዚአብሔር ናቸው። የክረምቱም ወቅት፣ መጸው የነፋሱም ወቅትም፣ ሐጋይ የፀሐይ ወቅትም፣ እንዲሁም ጸደይ የበልጉም ወቅትም የእርሱ ናቸው። በክረምት የሚያበቅል፣ በመጸውም ምድርን በአበባ የሚያስጌጥ፣ በፀሐይ የሚያበስል፣ በበልጉም ወቅት የበልጉን መከር የሚያወጣ፣ ወቅቶችንም የሚመራ ምግብንም የሚሰጥና ፍጥረትን ሁሉ የሚመግብ እግዚአብሔር ነው። በሀገራችን ያሉ ወቅቶች የቤተ ክርስቲያናቱን ሥርዓት አምልኮ ምስጢርን የያዙ ናቸው። ከዓመት እስከ ዓመት ባሉ አሃዶች በሚነበቡት ክፍላተ ቅዱሳት መጻሕፍት የሚቀደሱ ቅዳሴያት በሚዘመሩ መዝሙራት እንደምናየው በወቅቱ ሁሉ የወቅቶችን መመላለስ ምክንያት የሆነውን ወቅትም ያዘጋጀው ጌታን እንድናመልክ ትጋብዛለች። በዓመታት ውስጥ ክረምት፣ መጸው፣ ሐጋይ፣ ጸደይ የሚባሉ 4 ወቅቶች አሉ። ከሞላ ጎደል ከብዙ በጥቂቱ ሃናቡቴ መርሃ ግብሩን ለቤተሰቦቹ ለማቅረብ በአዝማናት ወቅቶችን መሰረት ባደረገ መልኩ ስለ አዝማናት በጥቂቱ እነሆ። አንደኛ መጸው። መጸው ማለት ወርሃ ነፋስ ማለት ሲሆን ቀጥተኛ ቃሉም ከግዕዝ የተገኘ ነው። ይኸውም መጸው መድለወ ጠወለገ ካለው ግስ የመጣ ነው። ስለዚህም መጸው ከክረምት ቀጥሎ የጽጌ፣ የፍሬ፣ የልምላሜ ወራት ማለት ነው። በሌላ በኩል ደግሞ መጸው ማለት የክፍለ ዓመት ስም ነው። ይኸውም የዓመት ሩብ ማለት ነው። የመጸው ክፍለ ዘመን ከመስከረም 26 እስከ ታኅሳስ 25 ቀን ድረስ ባለው ጊዜ ነው። የመጸውን ክፍለ ዘመን ብትሻ መስከረም 25 ቀን ጀምረ ታኅሳስ 25 ቀን ፈጽም። የዕለታቱንም ቁጥር 90 ነው። ከዚህም አታጓድል፣ ከዚያም በላይ አትጨምር። በእነዚህም ዕለታት ውስጥ 5 ንዑሳን ክፍሎች አሉ። እነርሱም ዘመነ ጽጌ፣ ዘመነ አስተምሮ፣ ዘመነ ስብከት፣ ዘመነ ብርሃን እንዲሁም ዘመነ ኖላዊ ይባላሉ። እነዚህም ምድባቸው እንደሚከተሉት ነው። አንደኛ ዘመነ ጽጌ። ጽጌ መንግሥት ቡርክት መዓዛ። ዘመነ ጽጌ ወይም የአበባ ወር የሚባለው ከመስከረም 26 እስከ ህዳር 5 ቀን ድረስ ያሉት ዕለታት ወይም ሳምንታት ናቸው። በእነዚህ ዕለታትና ሳምንታት ውስጥ የሚዘመሩ መዝሙሮች ጽጌን፣ የአበባን ፍሬን፣ የክረምት ማለፍ፣ የአበቦችንም ማበብ የሚያነሳ ይሆናል። የእመቤታችንን ስደት የሚታሰብባቸው የመጽሐፍ ቅዱስ ክፍሎች መኃልየ ዘሰሎሞን ምዕራፍ 5 በሙሉ፣ ኤፌሶን ምዕራፍ 5 ከቁጥር 23 እስከ 33፣ የማቴዎስ ወንጌል ምዕራፍ 2 ከቁጥር 13 እስከ 21 ናቸው። ጌታንም በጽጌ እየመሰለች ቤተ ክርስቲያን በምርሃ ጽጌ ሥርዓት ማኅሌቷን ታከናውናለች። ሁለተኛ ዘመነ አስተምሮ። ዘመነ አስተምሮ የሚባለው ከህዳር 6 ቀን እስከ ታኅሳስ 6 ቀን ድረስ ያሉት ዕለታትና ሳምንታት ናቸው። በእነዚህ ዕለታትና ሳምንታት የሚዘመሩ መዝሙሮች የእግዚአብሔርን ምሕረትና ይቅር ባይነት የሚያስገነዝቡ ናቸው። ሶስተኛ ዘመነ ስብከት። ዘመነ ስብከት የሚባለው ከታኅሳስ 7 ቀን እስከ ታኅሳስ 13 ቀን ድረስ ያሉት ዕለታት ናቸው። ይኸውም ኤልያስ ማክሰኞ ቢውል ስብከት ታኅሳስ 13 ቀን ይገባል። በተከታታይ ከረቡዕ እስከ ሰኞ በሚመጡት ቀናት ሲውል አንድ ቀን እየቀነሰ በየዕለታቱ ይሄዳል። ከዚህ አይወጣም አይወርድም። ይህም ማለት ወደ ታች 6 እና ወደ ላይ 14 አይነካም ማለት ነው። የቤተ ክርስቲያን ሊቃውንት ስለ ስብከት ከሌሎች ክፍሎች ለየት ያለ አስተያየት ይሰጣሉ። ይኸውም ስብከት ማለት ከአብርሃም እስከ ዳዊት ያለው 14 ትውልድ ነው። በዚህም ዘመን ሙሴ ኦሪትን ጽፎ ስላስተማረ ይህን ለማሰብ ዘመኑ ዘመነ ስብከት ይባላል። በዚህም ክፍል የሚገኙ ዕለታትና ሳምንታት የሚዘመሩ መዝሙሮች ስብከት፣ ርደት፣
ምጽአት የሚሉ ናቸው። አራተኛ ዘመነ ብርሃን። ዘመነ ብርሃን የሚባለው ከስብከት ቀጥሎ ያለው ሳምንት ነው። ስለዚህም ብርሃን ስለመባሉ ሊቃውንት የሚሰጡት አስተያየት አለ። ይኸውም ብርሃን የሚባለው ከዳዊት እስከ ፍልሰተ ባቢሎን ያለው 14 ትውልድ ነው። በዚህም ዘመን ዳዊት ብርሃንንና ጽድቅህን ላክ፣ በብርሃንም ብርሃንን እንይ እያለ ስለተናገረ ያንን ለማስታወስ ሲባል ብርሃን ተብሏል። ብርሃን የተባለው ሌላ ብርሃን ሳይሆን አማናዊ ብርሃን መድኃኒታችን ኢየሱስ ክርስቶስ ነው በማለት የቤተ ክርስቲያናችን ሊቃውንት ንባቡን ከምስጢሩ ጋር በማስማማት ተርጉመውታል። በእነዚህ ዕለታትና ሳምንታት የሚዘመሩ መዝሙራት ብርሃን ወደዚህ ዓለም መጣ የሚሉና የመሳሰሉት ናቸው። አምስተኛ ዘመነ ኖላዊ። ዘመነ ኖላዊ የሚባለው ከብርሃን ቀጥሎ ያለው ሳምንት ነው። ይኸውም ሊቃውንት ሲያብራሩት ከፍልሰተ ባቢሎን እስከ ልደተ ክርስቶስ ድረስ ያለው 14 ትውልድ ነው። በዚህን ዘመን እስራኤል ከሀገራቸው ተሰደው ሳሉ ዘሩባቤልን አንግሰው ይዛቸው ሂድ አሉት። እነርሱም እንደ ኖላዊ ሆኖ እየጠበቃቸው የኖረ በመሆኑና ከዚህም በፊት እስራኤል ጠባቂ እንደሌለው መንጋ ተበታትነው ሲኖሩ ነቢያት ስለ ክርስቶስ መምጣት ተገልጦላቸው ጠባቂ መጣልን እያሉ የእስራኤል ጠባቂ አንተ ነህ፣ የእስራኤል ጠባቂያቸው ሆይ አድምጥ እያሉ ተናግረው ነበርና ያንን ለማስታወስ ሲባል ኖላዊ ተባለ ይላሉ። ስለዚህ በእነዚህ ዕለታትና ሳምንታት የሚዘመሩ መዝሙሮች ሁሉ ኖላዊ ሆሙ ለእስራኤል የሚሉና የመሳሰሉት ናቸው። በዚህም መልክ ዘመነ መጸውና በውስጥ ያሉ ንዑሳን ክፍሎች በየደረጃቸው ተመድበው ስለሚገኙ ልብ አድርጎ መንሻት፣ ልብ አድርጎ ማስተዋል ያሻል። ከመስከረም 26 እስከ ታኅሳስ 25 ያሉትን በዚህ መልክ ተመልክተናል። ከታኅሳስ ወር ማብቂያ ጀምሮ ያሉትን ወቅቱን ጠብቀን የምናቀርብላችሁ ይሆናል። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። እግዚአብሔር ይቀድማል፣ እኛ እንከተላለን። ማህበራችንን ጠብቅልን ጠብቅ